የኢትዮጵያ ሕዝብ ከእንግልት የተለየበት ጊዜ ብዙ እንዳልሆነ ይታወቃል። ኢትዮጵያን ወደ ተሻለ ልማትና እድገት እናሻገራለን ብላችሁ እየደከማችሁ ያላችሁ ወገኖቻችን ችግሮቹን በሰላማዊ ውይይት ፍቱ። በቃ በሉ። እናት በገዛ ልጆቿ ስትንገላታ ማየት እጅግ አሳዛኝ ነገር ነው። ረከብነ ጸጋ ወተሰየምነ ሐዋርያተ ከመ ናስምዖሙ ለአሕዛብ በስሙ። ከእምነት የሚነሳ መታዘዝ እንዲገኝ ጸጋንና ሐዋርያነትን ተቀብለናል። ሮሜ 1:5